ታዲያስ የቻናላችን ተከታታዮች እንግዲህ ዛሬ ባለው ቪዲዮ ይዤላችሁ የመጣው በተፈታኝ ሳይድ እንዴት ነው የሚያዩት የሚለውን ኦልሬዲ ፈተናውን ያዘጋጀው አይቶ ማስተካከል ያለበትን ነገሮች ቅድመ ሁኔታዎች ማስተካከል እንዲችሉ ይረዳችኋል ብዬ ያሰብኩትን ቪዲዮ በዚህ ዙር አዘጋጅላችኋለሁ። ከዚህ በፊት የነበረውን እንግዲህ ቪዲዮዎች የኩዊዝ አዘገጃጀት ወይም ደግሞ ቤዚክ ሙድል ሴታፕ የኮርስ ሴታፕ እንዴት እንደምታዘጋጁ ኩዌስችን እንዴት እንደምታዘጋጁ እንግዲህ ከዚህ በፊት የነበሩት ቪዲዮዎች ላይ አዘጋጅቻለሁ። ከላይ ካፕሽን ላይ ያስቀምጥላችኋለሁ። ሄዳችሁ ሪፈር ማድረግ ትችላላችሁ ይህን ቪዲዮ ከመመልከታችሁ በፊት። ይሄ ቪዲዮ እንግዲህ ፎከስ የሚያደርገው ስኮፑ ሪቪው እንዴት ነው የሚያደርጉት ወይንም ደግሞ ፈተናውን ያዘጋጀው አካል እንዴት ነው ሪቪው አድርጎ ማስተካከያዎችን ወደኋላ ሄዶ ማስተካከል የሚችለው የሚለውን ነው የምናየው። እንግዲህ ቤዚካሊ ፈተናው አንድ ተፈታኝ ልክ ወደ ፈተና ልክ እንደገባ ማለት ነው እንደገቡ ወደ ፈተና የሚያዩትን ለመመልከት እንግዲህ ወደ ሜን ኮርሳችሁ ላይ ወይንም ደግሞ ከውጪ እንደ አዲስ ከጀመራችሁ ከዳሽቦርዳችሁ ጋር ፈተናውን ያዘጋጃችሁበት ወይም ኩዊዙን ያዘጋጃችሁበት ታይልስ ላይ በመሄድ ኩዊዝ ውስጥ በመግባት ኤዲቲንግ ተርን ኦን መሆን አለበት። ተርን ኤዲቲንግ ኦን የሚለው ክፍት መሆን አለበት። እንግዲህ እዚህ ጋር ሚድ ኤግዛም የምትል አዘጋጅቻለሁ። እዚህ ጋር ነው እንግዲህ ሄዳችሁ ፕሪቪው የምትለውን በመንካት ኩዊዙ ምን እንደሚመስል የምታዩት ማለት ነው። ይሄኛው እንዳጋጣሚ ሆኖ የጀመረው ከ6 ነው። ወደኋላ ልመለስ እና ከአንድ እንግዲህ ከዚህ በፊት የሞከርኩት አቴምፕት ስላለ ነው። ተማሪዎች እንግዲህ ተፈታኞች በዚህ መልኩ ነው የሚያዩት ማለት ነው። ለምሳሌ መልሱን ልክ እንደዚህ እየሰሩ ቲቸር ኢን ዘ ሞዴል ካን አሳይን ዲፍረንት ሮል ፎር ዘ ስቱደንት ዊዝን ዘ ኮርስ ነው ውሸት ነው። ጀስት ሮል መቀየር አይችሉም። ሙድል ኢዝ ኦፕን ሶርስ የስ ዘ ኩዊዝ አክቲቪቲ ኢን ሞዴል ካን ኦንሊ ቢ ዩዝድ ፎር መልቲፕል ቾይስ ኖ ዜር አር ፕሌንቲ። ብዙ ሰርተናል አይደለ? ትሩ ፎልስ ሰርተናል፣ ኢሴይ ሰርተናል። ኦንሊ አድሚኒስትሬተር ካን ክሪኤት ኒው ኮርስስ ኢን ሞዴል ባይ ዲፎልት ትክክል ነው። ኦብቪየስሊ አዲስ ኮርስ ክሬት የሚያደርገው አድሚኒስትሬተር ነው ባይ ዲፎልት ማለት ነው። ሮል ለመምህሩ ወይም ደግሞ ለኢንስትራክተሩ ኮርስ ክሬት ማድረግ ሮል ካልሰጠነው በስተቀር ባይ ዲፎልት ክሬት ማድረግ የሚችለው አድሚኒስትሬተሩ ነው። ስለዚህ 6 መልቲፕል ቾይስ ነው የሚሆነው። which activity student submit assignment and review feedback from the instructors just assignment ነው። ኦኬ ክሊር አድርጋችሁ እንግዲህ መቀየር ትችላላችሁ። ኦፕሽን what is the different role assigned user when the self enroll in the model course self enroll let's assume guest yeah okay እንግዲህ እንዳያችሁት እኔ ፕሪቪው ሳደርግ ሌላ ታብ መክፈት እችላለሁ፣ መመለስ እችላለሁ። ስለዚህ ሴፍ ኤግዛም ብራውዘር የሚያገለግለን እንደዚህ ሌሎች ታቦች መክፈት እንዳይችሉ ኢቫሉዌት የሚደረጉት ማለት ነው ተፈታኞቹ። ለዛ ነው የሚያገለግለን ማለት ነው። አንድ ዊንዶው ብቻ ሴቲንግ ይሆናል ማለት ነው። which modular has the capacity to edit course setting manage and grade students just teacher okay which of the following is a format to support the quiz okay ቅድም ያየነው እንግዲህ ጂአይኤፍ ጊፍት ፎርማት ያልነው ካስታወሳችሁት ማለት ነው። which plugin type is commonly used to add new question type in a Moodle which plugin is commonly used to add new question type plugin ይመስለኛል። ኦኬ ኔክስት 10ኛ ጥያቄ ላይ ደርሰናል። that means true false እና multiple choice ጨርሰን አሁን ኔክስት የምናገኘው የማቺንግ ላይ ደርሰናል ማለት ነው። ማቺንግ እንግዲህ ለእያንዳንዱ ጥያቄ ትክክለኛውን የሆነ መልስ ነው። አክቹዋሊ መጀመሪያ ሲጀምር ቹዝ ብሎ ነው የሚጀምረው ማለት ነው። እኔ ቅድም ሞክሬው ስለነበረ ነው። ልክ እንደዚህ ሆኖ ነው ባይ ዲፎልት የሚጀምረው። ቹዝ ሁሉንም ሞካክሬያቸው ነበረ። ስለዚህ ቹዝ ለምሳሌ ግሬድ ቡክ ምንድነው ጥቅሙ? ለምሳሌ ስቱደንት በነገራችን ላይ እዚህ ጋር
ስብስብ ባርጓቸው አስገብቷቸዋል እንትኖቹን ማለት ነው። ኢኳልቱ ተብሎ እዚህ ጋር አያችሁት። እነዚህ ዲስትራክቲቭ የምንላቸውን ኩዌስችኖች ከታች ኢንኮሬክትሊ ነው የተቀመጡት ኢዝ ኢኳል ቱ የሚል ሳይን ስለሌላቸው። ስለዚህ ቺን ኔክስት ስንመለስ ኢዲት እናረጋታለን ማለት ነው። ለአሁን ግን እስቲ ሞክረነው እንለፍ። ለማንኛውም ስፔስ ዌር ቲቸር አድ ለርኒንግ ማቴሪያል፣ እሺ እሱ ኮርስ ነው የሚሆነው። ኩዊዝ ዊዝ ኩዌስችንስ፣ የስ ኩዊዝ፣ እሺ አሳይመንት፣ ኦኬ ወርክ፣ እሺ ፎረም ዲስከስ የሚያደርጉበት ነው አይደለ? ስለዚህ ግሬድ ቡክ ደግሞ ፐርፎርም የሚያደርጉበት ነው። ስለዚህ ኔክስት ልበለው እና አሁን አያችሁት እዚህ ድረስ ያለው ግሬደብል ነው። ከዚህ በኋላ ግን ያለው ግን ለምሳሌ ሂሪዝ አንሰር ምናምን ብዬ ታይፕ አደረኩኝ። ስለዚህ ሲጨርሱ ፊኒሽ አቴምፕት እንግዲህ ጥቁር ያደርጋቸዋል። አይታችኋል። ያልተሰሩ ጥያቄዎች ቢኖሩ ነጭ ነው የሚሆኑት። ስለዚህ ሁሉንም አንሰር ሴቭድ ይላል። ሁሉም ጥያቄዎች ተሰርተዋል ማለት ነው። ስለዚህ ሰሚት ኦል ኢን ፊኒሽ ብለው ለምሳሌ እንዴት ነው የሚሆነው ማለት ነው? ሪቪውን ኦልሬዲ ጨረሰልኝ ማለት ነው። ኦልሬዲ ብላክ አድርጎ አሁን እዚህ ጋር ፊኒሽድ 13 ደቂቃ ግሬድ ኖት የት ግሬድድ ነው የሚለው እዚህ ጋር አያችሁት። ግሬዱ ግሬድድ አልሆነም፣ ገና ግሬድድ አልሆነም። ምክንያቱም ለምንድን እዚች ጋር ያለችዋ መልስ ምላሽ ወይም ደግሞ ግሬድ መደረግ አለባት። ለዛ ነው ግሬድ ያላረገው። ግን እንዲህ መሆን የለበትም። የተወሰነ ከፈለጋችሁ እስከ 11ኛው ጥያቄ ያለውን ድረስ ብቻ ግሬድ እንዲያደርግ ማድረግ ትችላላችሁ ማለት ነው። ስለዚህ ኦኬ ሪቪውን ጨርሻለሁ። ማስተካከል ያለብንን ነገር አብረን ያየን ይመስለኛል። ስለዚህ አያችሁት እዚህ ጋር ኖት የት ግሬድድ ይላል ማለት ነው። ስለዚህ ይህን ሴቲንግ የት ጋር ማስተካከል እንችላለን? እዚህ ጋር ኢዲት ኩዊዝ ብለን አንደኛው የት ጋር ነበር ያየነው? ማቺንግ ጋር አይደለ? ማቺንግ ጋር ማስተካከል ያለብን ነገር የሚኖር ይመስለኛል። ስለዚህ ማቺንግ ይሄ ጥያቄው ነው። ዲፎልት ማርክ ለዚህኛው አንድ ነው የተሰጠው። አንሰር ይሄ ነው። ለኮርስ አንሰር ይሄ ነው። ስለዚህ ለአሳይመንት አንሰሩ ይሄ ነው። ለፎርም አንሰር ይሄ ነው። ነምበር 5 አንሰር ይሄ ነው። ግን እዚህ ጋር አይታችሁ ከሆነ ከዚህ በኋላ ያለው ትክክል አይደለም። ይህንን ከት ልበለውና እዚህ ጋር ኦኬ እዚህ ድረስ ከት አልኩትና ብላንክ የሆነ ፈልጋለሁ ለምሳሌ ማለት ነው። ዲስትራክቲቭ ማለት ነው። ስለዚህ ዝም ብዬ አንሰሩን ብቻ እዚህ ጋር ላስቀምጥና ጥያቄ የሌለው ማለት ነው። እሺ ይሄኛውን እንደ ዲስትራክተር ምክንያቱም ምርጫዎቹ እንዲበዙልን ማለት ነው። ያው ሞር ቻሌንጂንግ ለማድረግ ነው። ዲሲቭ ብዙም ለማድረግ ሳይሆን ሞር ቻሌንጂንግ ለማድረግ ነው። ጥያቄውን ፈታኝ ለማድረግ ሴቭ ቼንጅ። ስለዚህ ጨርሰናል አሁን ይሄኛውን ፓርት ማለት ነው። ስለዚህ እስቲ ጨርሰናል። ስለዚህ ባዶ የሆኑትን ኦልሬዲ ብላንክ የሆኑትን አስገብተናል። ኖሪስ እንውጣ ከዚህ። ሌላ ሚድ ኤግዛም የምትለዋ ጋር ሄደን ደግሞ ግሬድድን ባይደረግ ቢያንስ የሰሩትበት ድረስ ሪዛልት ቢያስቀምጥ አሪፍ ነው ማለት ነው። ስለዚህ ሪቪው ኦፕሽንስ የሚለውን እኒና እዚህ ጋር አፍተር ዘ ኩዊዝ ኢዝ ክሎዝድ ምንድን ነው later while the quiz is still opening immediately after the attempt whether correct or not overall feedback ቢኖረው አሪፍ ነው ማለት ነው። ኦቨርኦል የሆነ ፊድባክ እንዲሰጣቸው ወይም ደግሞ
እዚህ ጋር ጀነራል ፊድባክ እና ኦቨርኦል ፊድባክን ቲክ ልናደርጋቸው እንችላለን ማለት ነው። ግሬድድም ባይሆን ጀስት ሪዛልታቸውን ማየት እንዲችሉ ማድረግ ከፈለግን፣ ስለዚህ አሁን እዚህ ጋር ፕሪቪው ኩዊዝ ነው የምትለዋን ነክቼ ፕሪቪው ላደርገው እችላለሁ። ሌትስ ፕሪቪው ኢት። ኦኬ ኦኬ። ስለዚህ አሁን ፕሪቪው እናርግ እስኪ። ራንደምሊ ነው ኩዊክሊ እንትን ብዬ የማልፈው። እሺ ከላይ የሰራናቸው ኦልሬዲ ኔክስት ስንል ማርክ ብላክ እያደረጋቸው ነው እየሄደ ያሉ። ያልተሰሩት ደግሞ እንደዚህ ነጭ ይሆናሉ ማለት ነው። ስለዚህ ያያችሁት ኦልሬዲ ምርጫዎቹ በዙ ማለት ነው። ስለዚህ የመጀመሪያው እዚህ ጋር ይሄኛው ኮርስ፣ ይሄኛው ኢኔብል ዲስከሽን ፎረም ይመስላል። ኮርስ ስፔስ ዌር ቲቸር አሳይመንት እቺ ትመስለኛለች። መጨረሻውን ብለን አንደኛው ሚስ እናርጋት ቼክ ለማድረግ ማለት ነው። the answer is explained blah blah blah። ስለዚህ ጨርሰው ፊኒሽ ኦል ጨረሱ። ሰብሚት። ሰዓት እንግዲህ እየቆጠረ ነው፣ ገና አላለቀም ማለት ነው። ስለዚህ እችኛዋ መጨረሻ ላይ ግሬዲንግ ትፈልጋለች ማለት ነው። እችኛዋን እስቲ ማስተካከያ ግሬድ ፓርሻል ግሬድ ማየት አለባቸው። እሷን የት ጋር እንደሚያስተካክሉ አሳያቸዋለሁ በሚቀጥለው። ኦኬ ዩሲ እዚህ ጋር እያንዳንዱን አንድ በአንድ ነው የሰራው ማለት ነው። ዋን አውት ኦፍ ዋን እዚህ ጋር ሙሉ ማርክ አግኝተዋል፣ እዚህ ጋር አላገኘም፣ 0 አውት ኦፍ ዋን ይላል። ለምሳሌ ሶስተኛው ጥያቄ፣ አራተኛው 1 አውት ኦፍ ዋን፣ አምስተኛው 0፣ ስድስተኛው 0። ስለዚህ እያያችሁት ነው እያንዳንዱን ማርክ እዚህ ጋር ነው ያስቀመጠው ማለት ነው። ፎር ኤግዛምፕል እዚህ ጋር ማቺንግ ላይ 4 ከ5 እንዳገኘን ያሳየናል። ነገር ግን ይሄኛው ኮምፕሊትድ ቢሆንም ማርክድ አውት ኦፍ 5 ገና ግሬድ አልተደረገም። ግሬድ ስላልተደረገ ማኑዋሊ ነው ግሬድ የሚደረገው ማለት ነው። ስለዚህ አሰልጣኙ ገብቶ ማኑዋሊ መልሶቹን አንብቦ ይመጥናል አይመጥንም የሚለውን ራይት ኦር ሮንግ ካልሰጠ በስተቀር ሙሉ ማርክ አያገኙም ማለት ነው። ተማሪዎቹ ሙሉ ግሬድ ሪዛልታቸውን ያሳያቸውን። ግን እስቲ ኢሲኤን እናውጣውና እንዴት ግሬዳቸውን ሊያሳያቸው እንደሚችል አሳያችሁ። ስለዚህ እንጨርስና ይሄንን ፊኒሽ ሪቪው ብለን እንውጣና ወደ ሚድ ወደ ሴቲንግ መጀመሪያ ሴቲንግ ላይ ሄደን እናስተካክል። ሴቲንግ ላይ በኋላ እናስተካክላለን ብያቸው የነበሩትን ነገሮች ለማስተካከል መጀመሪያ ያችሁት እዚህ ጋር ኖት የት ግሬድድ ይላል ከ20 ማለት ነው። ሪቪው ኖ ፐርሚትድ ኖት የት ግሬድድ ሰመሪ ኦፍ ፕሪቪየስ አቴምፕት የመጀመሪያ አቴምፕት ይህን ይመስላል ማለት ነው። ሲጀመር አንድ አቴምፕት ነው ለተማሪዎች ለተፈታኞች የተፈቀደው። እኛ ኢዲት እናርገው ሴቲንጋችንን ማለት ነው። ስለዚህ እዚህ ጋር ካስታወሳችሁ ግሬድ ላይ እንሞላዋለን ብለን የተሆነው ይሄ ብዙም ማንዳቶሪ አይደለም፣ ፓስ እና ፌል እንዲል ነው ጥያቄው። ለምሳሌ እኛ ከ20 ነው አይደል ያደረግነው፣ 50% እናደርገው ፓስ ማርኩን። ስለዚህ አቴምፕት አለወድ ዋን ነው ጥያቄው። ካታጎራይዝ አንካታጎራይዝ ጀስት ሊቭ ኢት አንካታጎራይዝድ ሴቭ ኤንድ ዲስፕሌይ። ኔክስት ምንድነው የምናደርገው? ኤዲት ኩዊዝ እንልና ለእናንተ ፎር ዘ ሴክ ኦፍ ዩር ኖሌጅ እችኛዋን ኩዊዝ እናጥፋት፣ እናስወግዳትና እችኛዋን ጥያቄ
ኦኬ ስለዚህ የመጨረሻዋን ኢሲኤዋን እናውጣት። ስለዚህ እዚህ ጋር ሴሌክት መልቲፕል አይተምስ የምትለዋን ክሊክ እናደርግና እችኛዋን የመጨረሻዋን ሴሌክት አድርገን ዴሊት ሴሌክትድ ኦልሬዲ ዶንት ኒድ ዳት። ስለዚህ ኦልሬዲ ሪሙቭ ማድረግ ነው የፈለግነው ሴሌክትድ ያደረግነውን ጥያቄ ማለት ነው። It's not allowed to remove all question under a selected section heading. Okay, under section heading እንዳለ ማጥፋት አይቻልም እያልን ነው። መጀመሪያ ሴክሽን እቺን ካንስል እንበላትና ሴክሽን ሄዲንጋችንን እናጥፋ። ስለዚህ ይሄኛውን ሴክሽን ኢሴ ስለማይኖረን ዝም ብሎ ብቻውን ሴክሽን እንዲኖር አይፈቀድም። መጀመሪያ ሴክሽን ሄዲንጋችንን እናጥፋ ማለት ነው። ምክንያቱም ሴክሽን ሄዲንጋችን ስር አንድ ብቻ ኩዌስችን ስላለ ማለት ነው። እዚህ ጋር እዚች ጋር ዴሊት እንላትና ሴክሽን ሄዲንጋችን ላይ ሁሉም ሴክሽን ሄዲንግ ላይ ኤዲቲንግ ኦን እስከሆነ ድረስ የባስኬቷ ምልክት አለች ማለት ነው። የዴሊቲንግ ምልክት እቺ ነገር ኦኬ yes ኦኬ ሴክሽናችን ሄዲንግ ጠፍቷል። ሴክሽን ሄዲንጋችን ከጠፋ የምንፈልገው አሁን ምንድነው ሴሌክት መልቲፕል አይተም የምትለዋን ክሊክ እናድርግና እቺኛዋን ኢሴ ፓርቷን ሴሌክት አድርገን እስቲ ዴሊት እንበለው። አሁን ከፈቀደልን ኦኬ። ስለዚህ 11 ጥያቄዎች ብቻ ቀርተዋል። ስለዚህ ሙሉ ጥያቄው ከስንት ሆነ ማለት ነው? 15 ሆነ ማለት ነው። ራይት ዲክሪዝ ዚስ አይደለ? ማክሲመም ግሬድ ከእንትኑ በላይ ከአሎትድ ማርኩ በላይ መሆን አይችልም አይደለም? ስለዚህ ሴቭ እንበለውና እስቲ ወደ ሚድ ኤግዛማችን እንሂድና አሁን እንዴት ነው ሪዛልቱን የሚያሳየው የሚለውን ሴቲንጋችን ላይ መጀመሪያ የፊድባክ ወይንም ደግሞ የሪቪው ፓርቱን እናስተካክልና እንመለስ። ስለዚህ እዚህ ጋር ሪቪው ኦፕሽንስ የሚለው ኦልሬዲ ኖርማል ነው። ዘ አቴምፕት የምትለዋችን እናጥፋት። we don't need that anymore። ስለዚህ አንድ በአንድ የትኛው መልስ ነው የትኛው መልስ አይደለም የሚለውን አሁን እንዲያሳየን አንፈልግም ማለት ነው። ስለዚህ እስቲ ፕሪቪው ኩዌስችንስ ስታርት አቴምፕት አንድ አቴምፕት ነው የሚፈቅደው። ቅድም አንድ ጊዜ ፓስወርድ ስላስገባ ነው በዛው እየፈቀደልን ያለው። ሙድል ዳዝ ኖት አለው ፎልስ ፎልስ ኦፕን ሶርስ ትሩ አድሚኒስትሬተር ትሩ yes the quiz is multiple choice false እዚች ጋር ትሩ ዝም ብዬ እችኛዋን ሚስ ላድርጋት ትሩ ልበለው እና ኔክስት። ስለዚህ ቀጥታ ወደ ቾይዙ ገባ ማለት ነው። አክቲቪቲስ ኦኬ ኖ ኒድ ቱ ወሪ። ይሄኛው አይ ቲንክ ኢትስ ገስት ሴፍ ጊፍት ፎርማት ኦኬ ኩዌስችን ታይፕ ፕላጊን። ስለዚህ መልሶቹን እየመለስን ነው ማለት ነው። እዚህ ጋር እንደምታዩት ፎረም ለዲስከሽን ነው የሚያገለግለን። ይሄኛው አሳይመንት አያችሁት ሻፍል አድርጎታል የተወሰነ አይደለ? ኦኬ ስለዚህ እችኛዋ አክቲቪቲስ ዊዝ ኩዌስችን ግሬድ ቡክ እዚች ጋር እችኛዋ ስፔስ ባይ ዘ ቲቸር ግሬድ ቡክ ደግሞ ሁለት አይሆንም። ኦኬ ጀስት ሌትስ ሚስ ዲስ ዋን። ስለዚህ አሁን ጨረስኩኝ ማለት ነው። እንደ ተፈታኝ ሆነን ጨረስን ማለት ነው። ስለዚህ ሰሚት ኦል ስንል ሁሉም አሁን አውቶማቲካሊ ግሬደብል ስለሆኑ ሁሉም መልስ ስላላቸው ሰሚት ስንል ፋይናል ማርካችንን እዚህ ጋር አያችሁት 12 ከ15 አግኝተናል። 80%ቱን መልሰናል ማለት ነው። ስለዚህ በዚህ መልክ ያሳየናል። ፊኒሽ ሪቪው
ግን ለእንትኑ ነው እንጂ እንደዚህ የሚያሳየን አስ ስቱደንት ሮል ግን ስንገባ ግን በዚህ መልኩ አይደለም ማለት ነው። እስቲ እንደ ስቱደንት አንድ ሮል እንግባና ቼክ እናድርገው አይሻልም? ኦኬ እንደ ስቱደንት ሮል ለመግባት ያዘጋጀሁት የስቱደንት ሮል ኦልሬዲ አለኝ። ኦኬ ሎጊን እንበልና ክሬኤት ኦልሬዲ አድርጌያለሁ። መጀመሪያ ግን ወደዛ ከመሄዳችን በፊት አስ ትሬነር ኦልሬዲ ኮርሳችን ላይ ፓርቲሲፓንት ወይንም ተፈታኝ አሳይን አድርገን ማስገባት ይጠበቅብናል ይሄንን። ስለዚህ ኤዲቲንጋችንን ጨረስን፣ ሁሉም ነገር አሪፍ ከሆነልን ኮርሳችን ላይ ሄደን ፓርቲሲፓንት አድ ማድረግ ይጠበቅብናል። ስለዚህ በዚህ በግራ በኩል ኮርሳችን ላይ እንደምታዩት ፓርቲሲፓንት የምትል እዚህ ጋር ታያላችሁ። እሷን ክሊክ በማድረግ ፓርቲሲፓንት አድ ማድረግ እንችላለን ማለት ነው። አሁን አስ ቲቸር እኔ ብቻ ነኝ ያለሁት፣ ግን ተፈታኝ ሌላ ሰው እስቲ ሪል ተፈታኝ እናስገባ። ስለዚህ ሮሉን መጀመሪያ ኤዲቲንግ ቲቸር ኦኬ ሮሉን ስለቀየርኩት ነው እዚህ ጋር ትሬኒ የሚል ስቱደንት በሚል ቅድም ከዚህ በፊት ቪዲዮ ላይ ሮል ስለቀየርን ነው። እስቲ ሰርች እናርግና አሚን ኦኬ ሙድል የሚል አንድ ዩዘር ክሬት አድርጌያለሁ። ስለዚህ እንደ ተማሪ ወይንም እንደ ተፈታኝ እዚህ ውስጥ አስገብቼዋለሁ ማለት ነው፣ ኢንሮል አድርጌዋለሁ። ስለዚህ እሱን ከጨረስን በኋላ ኢንሮል ልክ እንደዚህ እየፈለግን አይዲያቸውንና ስማቸውን እያዋደድን አድ ኢንሮል ልናደርጋቸው እንችላለን ማለት ነው። ስለዚህ እስቲ በዚህ ጋር እንግባና ለምሳሌ ሙድል 3317 ቢሆን ተማሪው እስቲ ፓስወርዱን ደግሞ ኦልሬዲ አሰልጣኙ ማሳወቅ አለባቸው። እስቲ ሎጊን ሲያደርጉ እንደ ተማሪ ምንድን ነው የሚያዩት ማለት ነው። ኦኬ I think this is the correct password. Nope. Okay. በሙድል በሚለው በስቱደንት ወይንም ደግሞ በትሬኒ ገብተናል ማለት ነው። ስለዚህ መጀመሪያ ሲገቡ ልክ እንደዚህ ነው የሚያገኘው ማለት ነው። እንደ ተፈታኝ ሆኖ ሲገባ 0% ኮምፕሊሽን ይላል። ስለዚህ አክቹዋሊ ኦንላይን ያሉትን ማየት ይችላል። ስለዚህ እስቲ እንግባ ወደ ውስጥ። ታይልሱን ልክ ሲመርጡ ኩዊዝ የሚል ነው የሚያገኙት። የኤዲት ዳታ ሪፈረንስ ካንስል ማድረግ ይቻላል። ወደ ኩዊዙ ከዛ በኋላ አሁን እንግዲህ የመፈተኛ ጣቢያ ገብተው በሴፍ ኤግዛም ብራውዘር ፒሲያቸውን ከፍተው ይሄንን ፓርት ሲከፍቱ ማለት አሁን ሴፍ ኤግዛም ብራውዘር ኢንጌጅ ስላደረግን እዚህ ጋር አይፈቅድልንም። እያያችሁት ነው። ሴፍ ኤግዛም ብራውዘር ካልሆነ በስተቀር መክፈት አትችሉም ፈተናውን ይላል ማለት ነው። ያለ ሴፍ ኤግዛም ብራውዘር ፈተናውን መፈተን አይችሉም። ግን ፎር ዘ ታይም ቢንግ እኛ ዲሰብል ላድርገው። አሁን ፎር ዘ ሴሽኑ ፓርት አክቹዋሊ ሴፍ ኤግዛም ብራውዘርም አለኝ፣ ግን ለሴሽኑ ፓርት ዲሰብል ላድርገው። አክቹዋሊ እዚህ ጋር ሳይሆን ዲሰብል ለምናደርገው ኤግዛም ሚዲ ኤግዛም የምትለው ውስጥ ገብተን ነው። ኦኬ ቅድም ገብተንበት የነበረው ሴቲንግ የኮርስ ሴቲንግ ነው። ኮርስ ሴቲንግ እና ኩዊዝ ሴቲንግ። ስለዚህ እዚህ የኩዊዝ ሴቲንግ ኢዲት ኩዊዝ ሴቲንግ የምትለዋ ላይ ገብተን ሴፍ ኤግዛም ብራውዘርን አስ ትሬነር ዲሰብል ማድረግ እንችላለን። አክቹዋሊ እዚህ ጋር ሚድ ኤግዛም የሚለው ላይ ሄደን እዚህ ጋር ኢዲት ሴቲንግ የሚድ ኤግዛሙ ማለት ነው። የኮርስ ሴቲንግ እና የሚድ ኤግዛም ሴቲንግ የተለያየ ነው። እዚህ ጋር ሴፍ ኤግዛም ብራውዘር ያልነው ላይ ብናጠፋው ይሄንን ኖ ብንለው እንችላለን። ግን
ፎር ዘ ሴክ ኦፍ ሴፍ ኤግዛም ብራውዘር ስላዘጋጀው ምን እንደሚመስል ሴፍ ኤግዛም ብራውዘር ማለት ይሄ ማለት ነው። ኮንፊግሬሽን ቱል ላይ ዩአርኤሉ የሚሞሉ ነገሮች አሉ። እነሱ ኤክስፐርቶች ሞልተው ካስተካከሏቸው በኋላ ወደ መፈተኛው እንግዲህ ሲንግል ዊንዶ ነው እንደምታዩት፣ አንድ ዊንዶ ብቻ ነው የሚከፍተው ማለት ነው። ከዚህ ውጪ ሌላ ነገር መክፈት፣ ሚኒማይዝ አድርጎ ታብ ቀይሮ ሌሎች ነገሮች ተጠቅሞ ከኢንተርኔት ከፍቶ ምናምን ነገር ፈተና መስራት በዚህ ጊዜ የማይቻል ነው ማለት ነው። ስለዚህ እዚህ ጋር ገብተን በዚህ እንየው በትክክል ማለት ነው። ቅድም እዛ ከልክሎን ነበረ፣ አቴምት የሚለው አይመጣም ነበር አይደለ? አሁን ደግሞ በዚህ ደግሞ ገብተን ደግሞ እንየው እስቲ። ሪስትሪክት ስላደረገው ነው። ሴፍ ኤግዛም ብራውዘር ካላገኘ አቴምት ወይም ደግሞ ፈተናውን መግባት መሞከር እንደ ፕሪኮንዲሽን ስለሚያስቀምጥ አይፈቅድም ማለት ነው። አሁን እስኪ ገብተን እንሞክረዋለን። ሌላው ነገሩ ከብራውዘር ምንም የሚለይ ነገር የለውም፣ እንደ ብራውዘር ነው። ግን ሌላ ታብ እንዳስገባችሁ ሴቲንግ ሌላ ታብ እንዳይከፍት ማድረግ ትችላላችሁ። ለዚህ ነው ሴፍ ኤግዛም የሚያስባለው ማለት ነው። ስለዚህ አሁን ከ15 ነው፣ ግሬድ ቱ ፓስ 10 ይላል። እቺን ኦልሬዲ ማስተካከል ነበረብን እዛ። ስለዚህ አሁን አቴምት ኩዊዝ የሚለውን ሞክረው። ዩሲ ተፈታኞች አሁን ገብተው ልክ አቴምት ሲሉት የፈተና ፓስወርድ ነው የሚጠይቃቸው። እዚህ እንግዲህ ፈታኙ የኤግዛም ፓስወርድ አናውንስ እስካላደረገ ድረስ ቁጭ ብለው ሬዲ ሆነው ስታንድ ባይ ሆነው ነው የሚጠብቁት ማለት ነው። ይሄ ለሁሉንም እኩል ለማስጀመር ጥሩ አድቫንቴጅ ነው፣ ሰዓትም ለመቆጣጠር። አክቹዋሊ የራሱ ሰዓት መቆጣጠሪያ ስላለው ሁሉም ሰው በጀመረበት ፔስ ነው የሚይዘው። ግን ጀስት ቺቲንግም ለመቆጣጠር የተለያዩ ነገሮች እኩል ማስጀመሩ ሞር አሪፍ ነው የሚሆነው ማለት ነው። ስለዚህ ልክ ኤግዛም ፓስወርዱ አናውንስ እንደተደረገ ፓስወርዱን አስገብተው መግባት ይችላሉ። እስከዛ ኢንስትራክሽን ምናምን ማንበብ ይችላሉ ማለት ነው ተፈታኞች። ስለዚህ ምንም እዚህ ጋር ትሩ ፎልስ ቾይስ ማቺንግ እዚህ ጋር አስቀምጦልናል። እስቲ እንደ አንድ ተፈታኝ ገብተን እንሞክረው እስቲ። ኦኬ ኦኬ ፎልስ የመጨረሻውን ዝም ብለን ፎልስ እንበለውና አንድን ሰዓት ጀስት ቼክ ለማድረግ ነው። ኔክስት ስድስተኛው ጥያቄ አይ ቲንክ አሳይመንት ቲቸር እዚህ ጋር ስትመጣ ገስት ጂአይቲኤፍ አያችሁት ምርጫዎቹ ራሱ እንዴት ሻፍል እያደረጋቸው እንደሆነ በየጊዜው እየቀያየራቸው ነው ምርጫዎቹ ራሱ። ኦኬ ኔክስት ምርጫዎቹን ኦኬ ኦኬ በዚህ መልኩ ጨረሱ እንበል። ሰዓት ኦልሬዲ ወደ ታች ካውንት ዳውን እያደረገ ነው፣ አንድ ሰዓት ስለሰጠ ነው ማለት ነው። ተመልሰው መስራት ይችላሉ። እዚህ ስቴጅ ላይ ከደረሱ በኋላ ሁሉንም መስራታቸውን ቼክ ካደረጉ በኋላ ሰብሚት ኦል ኤንድ ፊኒሽ ብለው እጅ አውጥተው ፈታኙን አስፈቅደው ሰብሚት ኦል ብለው መውጣት ይችላሉ፣ እርግጠኛ ከሆኑ ማለት ነው። ልክ እንግዲህ እዚህ ጋር አያችሁት፣ ልክ ሰብሚት እንዳለ 11 ከ15 እንዳመጣ ተፈታኙ እዚህ ጋር አውቆ ከፈተና ጣቢያው መውጣት ወይንም መሰናበት ይችላል ማለት ነው። እንደምታዩት እንግዲህ አንድ ጊዜ ሙከራ ስለሆነ ባክቱ ኮርስ እንጂ ማድረግ የሚችለው ምንም ሌላ ማድረግ የሚችሉት ነገር የለም። አሁን እዚህ ጋር የሚጠበቀው ባክቱ ኮርስ የምትለዋን ነክቶ እዚች ጋር እችኛዋን ነክቶ ሎግ አውት ብሎ ከፈተና ጣቢያው መውጣት ይሆናል ማለት ነው። ስለተከታተላችሁ አመሰግናለሁ። እንግዲህ ይሄ የሪቪው እና የኤግዛም ቼክ የምታደርጉበት ወደ ተፈታኞች ከማድረሳችሁ በፊት እናንተ ሙሉ በሙሉ ቼክ አድርጋችሁ የኤግዛሙን ትክክለኛ ፈተና መሆኑን እና ለተፈታኞች መቅረብ የሚችል መሆኑን ካረጋገጣችሁ በኋላ የምትለቁት ይሆናል። መጠንቀቅ ያለባችሁ ነገር ሁል ጊዜም
እንግዲህ ተፈታኞች ኢንሮል የምታደርጉት መጨረሻ ቢሆን በጣም አሪፍ ነው። ኦልሬዲ ኮርሳችሁ ላይ ኢንሮል ከሆኑ ሃይድ ማድረግ፣ ኤግዛም ፓስወርድ ማሰር በጣም ጥንቃቄ ማድረግ አለባችሁ። ዩኒክ የሆነ ኤግዛም ፓስወርድ በማስገባት ሎክ ማድረግ አለባቸው። ያለበለዚያ ጊዜው ሳይደርስ ተፈታኞች ከያሉበት ሪሞት ሊሆኑ ሎጊን በማድረግ ኤግዛሙን ፈተና ቀኑ ሳይደርስ ሊያዩት ይችላሉ እና እንደዛ ልትጋለጡ ትችላላችሁ። እሱን ኬርፉል አድርጉ። ስለነበረኝ ጊዜ በጣም አመሰግናለሁ። እንግዲህ ከመጀመሪያው እስከ መጨረሻው ሙድል ኮርስ ክሬት ማድረግ፣ ኩዊዝ እንዴት ፕሪፔር እንደሚደረግ፣ የኩዊዝ ታይፖች፣ ፈተና እንዲ ሪቪው እንደሚደረግ፣ የሴፍ ኤግዛም ብራውዘር እነዚህን እንግዲህ ጥቅል መረጃዎችን አድርሻችኋለሁ። አይሆፕ ጥሩና እንግዲህ ግብአት የሚሆናችሁ ቪዲዮ እንደሆነ እገምታለሁ። ላይክ እና ሼር በማድረግ ሰብስክራይብ በማድረግ እንግዲህ ቪዲዮውን ማገዝ የምትችሉ መሆኑን ለማሳወቅ እፈልጋለሁ። በሌላ ቪዲዮ እስክንገናኝ እንግዲህ አመሰግናለሁ። ሰላም።